መልእክት እንዲያስተላልፉልን በክብር ጋብዛለሁ። በጣም አመሰግናለሁ። ሁሉም የኢትዮጵያ ዜጎች እንደናንተ ፈንድቀው ተደስተው የምናይበት ዘመን ይመጣል። ክብርት ወይዘሮ መዓዛ የከፍተኛ ፍርድ ቤት ፕሬዝዳንት፣ ክቡር ፕሮፌሰር ጣሰው ወልደሃና የአዲስ አበባ ዩኒቨርሲቲ ፕሬዝዳንት፣ እጅግ የተወደዱ የተከበሩ የዘመናችን ድንቅ አባት ሙፍቲ ሀጂ ዑመር፣ የተከበራችሁ የአዲስ አበባ ዩኒቨርሲቲ የቦርድ አባላት፣ የሴኔት አባላት፣ መምህራን እንዲሁም የአስተዳደር ሰራተኞች፣ ከሁሉ በላይ የዚህ ድንቅ ቀን ዋነኛ ባለቤት የሆናችሁ ወላጆች፣ እንዲሁም ጣፋጭ ህልምና ታላቅ ግብ በጥረታችሁ ዛሬ እውን ያደረጋችሁ ውድ ተመራቂዎች እንኳን ደስ ያላችሁ። በኑሮ ቀንበር ሳትጎብጡ በውጣ ውረድ ሳትደናቀፉ የመጨረስን ጣፋጭ ጣዕም ቀምሳችሁና አጣጥማችሁ ለትውልድ መጨረስ እንደሚቻል በተግባር ያስተማራችሁ የዕለቱ ሙሽሮች በድጋሚ እንኳን ደስ ያላችሁ። ደስታችሁ እንዲውል፣ ደስታችሁ እንዲያድር፣ ደስታችሁ እንዲከርም፣ ደስታችሁ ለዜጎቻችን ሁሉ እንዲጋባ ያለኝን ታላቅ ምኞት ልገልጽላችሁ እፈልጋለሁ። ትልቁ የእውቀት መሸመቻ ምኩራብ ዩኒቨርሲቲ ቢሆንም የሰው ልጅ ሁሌም እንደ አዲስ በየዕለቱ ከበላይና ከበታችሁ ከተፈጥሮ እንደተማረ የትምህርትን መጨረሻ ሳያይ ይዘልቃል። ነገር ግን በዩኒቨርሲቲ ያውም በአዲስ አበባ ዩኒቨርሲቲ መመረቅ ያለውን ክብር ከጥቂት ዓመታት በፊት ቀምሼ ስለማቀው ከእናንተ ፊት ሆኜ በዚህ የምርቃት ሥነ ሥርዓት ንግግር ላደርግ በመቻሌና የደስታችሁ ተጋሪ በመሆኔ የተሰማኝን ልዩ ክብር ልገልጽላችሁ እፈልጋለሁ። እጩ ተመራቂዎች፣ በተለይም ወጣቶች፣ ከፊታችሁ አዳዲስ ዩኒቨርሲቲዎች ይጠብቋችኋል። የትዳር ዩኒቨርሲቲ ከፊታችሁ ይጠብቃችኋል። ይህ የትዳር ዩኒቨርሲቲ ኮርሱ ከዋን ኦዋን የሚጀምር አይደለም። የፈተና ስርዓቱም እዚህ እንደለመዳችሁት አይደለም። ነገር ግን እሱም መውደቅም መመረቅም አለው። ከትዳር ዩኒቨርሲቲ በተጨማሪ የሥራ ዩኒቨርሲቲ በሥራ ዓለም ውስጥ ከታላላቆች፣ ከሴቶች፣ ከወንዶች ልምድ ካላቸውና ከሌላቸው ሰዎች ጋር ሰርቶ ውሎ መግባት አዲስ ልምምድ የሚጠይቅ እሱም እንዲሁ መመረቅና መውደቅ በውስጡ ያለ ሌላ ዩኒቨርሲቲ ከፊታችሁ አለ። እንዲሁም የሕይወት ፈተናን ተጋፍጣችሁ በጥሞና በማስተዋል ከከባቢያችሁ የምትማሩበት የፈተና ሂደቱን በውጤት የሚለካበት ሌላ ዩኒቨርሲቲ ከፊታችሁ አለ። እስከዛሬ የሚሰጣችሁን ኮርስ በላቀ ውጤት ለማምጣት
የማንበብ ልማዳችሁ ተቀይሮ ከምትማሩት ሰብጀክት ውጪ አዳዲስ ጽሑፎች፣ አዳዲስ ሐሳቦች ለማንበብ ለማወቅ የምትለማመዱበት ሌላ ዩኒቨርሲቲም ከፊታችሁ አለ። ሌሎች ያልጠቀስኳቸው በርካታ የህይወት ልምድና ትምህርት የሚወሰድባቸው ዩኒቨርሲቲዎች ከፊታችን ያሉ ቢሆንም የመመረቂያ ስነ ስርዓቱ ግን ዛሬ ከምናየው የተለየ ነው። የምትለብሱት ጋውን፣ አቀማመጣችሁ፣ የዲፓርትመንቶች ፉክክር እንዲሁም የላቀ ጥረትና ውጤት ያመጡ ሰዎች የመጨረሻውን የደስታ ጽዋ የሚቀምሱበት ይህ የምርቃት ስነ ስርዓት ከሁሉም የተለየ የሚያደርገው በዩኒቨርሲቲ በመሆኑና በአንድ ጊዜ 9000 ሰዎች የሚመረቁበት መሆኑም ጭምር ነው። ይህ ምርቃት የተለየ የሚያደርገው በዩኒቨርሲቲ መማራችሁ ሲሆን ዩኒቨርሲቲ ማለት ምን ማለት ነው የሚለውን ማንሳት ጠቃሚ ይሆናል። ዩኒቨርሲቲ ማለት በላቲን ቋንቋ የተሟላ ማለት ነው። አንድ ሰው ወደ ሙላት የሚያድግበት ተቋም ማለት ነው። ወደ ሙላት ለማደግ ማወዳደር የግድ ነው። ወደ ሙላት ለማደግ ማነጻጸር ይጠይቃል። ወደ ሙላት ለማደግ ማስተያየት፣ ማገናዘብ፣ አመዛዝኖም የጎደለ ለይቶ አክሎ መሙላት ይጠይቃል። በዩኒቨርሲቲ ውስጥ አንድ የምትወዱትን ሰው ትምህርት ተምሮ መመረቅ አይቻልም። የአንድ ሰው መጽሐፍ አንብቦም ፕሮጀክት መጻፍ አይቻልም። ከተለያየ ፐርስፔክቲቭ የተለያየ እይታን ማየትና ማገላበጥ፣ መሞገት፣ ማመዛዘንና የላቀውንና የተሻለውን አስበልጦ መውሰድ ይጠይቃል። ለዚህ ነው ወደ ሙላት የሚታደግበት የተሟላ ተቋም ያሉት የያኔው ዋይዝ የላቲን ምሁራን። እንዲሁም ግራጁዌሽን ማለት በመካከለኛ የአውሮፓ ዘመን ቋንቋ የተለመደ መሆኑና ስርወ ቃሉ ከላቲን እንደመጣ እየተዘነጋ ያለ ቢሆንም ግራጁዌት ማድረግ ወይም ግራጁዌሽን ማለት ወደ ላይ መውጣት ማለት ነው። መላቅ ማለት ነው። መሻል ማለት ነው። ከነበረው ዩኒቨርሲቲ ከእናንተ ጋር ከገባው ሰው ሁሉ ልቃችሁ ተሽላችሁ መመረቃችሁን በኩራት ልመሰክርላችሁ እፈልጋለሁ። ነገር ግን የአማርኛው ግራጁዌሽን ከላቲኑ ወይም በመካከለኛው ዘመን አውሮፓውያን ከሚጠቀሙበት ግራጁዌሽን በእጅጉ የላቀ ነው። ለጭንቅላት ብቻ ሳይሆን ለመንፈስም ለውስጥ ማንነትም ትምህርት አለው። መመረቅ ማለት መባረክ ማለት ነው። መመረቅ ማለት ባዩሽ፣ በቀመሱህ፣ በለኩ ሰዎች ታምኖብህ ይበል ይሁን ተሽለሃልና ይጽደቅልህ ማለት ነው። ይህንን ምርቃት ለማዝለቅ ገፊ ኃይል ሆኖ እንድንማር ያደረገንን ነገር በተወሰነ ደረጃ ማንሳት እፈልጋለሁ። አንድ ሰው ለማወቅ ለመላቅ ወደ ሙላት ተቋም ገብቶ አዳዲስ ዕውቀት ሲገበይ ፕራይመሪሊ ድራይቪንግ ሞቲቬሽኑ ምንድን ነው? ዋናው ለመማር ገፊ የሆነው ኃይል ምንድን ነው የሚለውን ማወቅ በእጅጉ ያስፈልጋል። ሰዎች ለመማር፣ ለማወቅ፣ ለመላቅ የሚያደርጉትን ጥረት የተለያየ ምሁራን በተለያየ መንገድ ገልጠውታል። ሁሉም ምሁራን ለመማር የሚደረገውን ገፊ ኃይል ተመሳሳይ የሆነ ትርጓሜና ብያኔ አልሰጡትም። ለምሳሌ ፍሬድሪክ ኒቼን ብንወስድ ሰው ለመማር፣ ለመጣር፣ ለመላቅ የሚያደርገው ገፊ ኃይል ዊል ቱ ፓወር ነው ይለዋል። የመግዛት መሻት ነው ይለዋል። ሌላውን ለመግዛት፣ ሌላውን ለማሸነፍ፣ ከሌላው ለመላቅ ነው ሰው አልቲሜትሊ መማር የሚፈልገው ብሎ ያስባል። ፍራንሲስ ፉኩያማ ይህንን ከግለሰብ ወደ ግሩፕ ሲወስደው ሜጋሎቶሚያ ይለዋል። ሜጋሎቶሚያ ብሎ ዲፋይን ያደረገው በበላይነት በገዥነት የመኖር መሻት ነው ለመማር ገፊ ኃይል የሆነው ይላል። ነገር ግን የሰው ልጅ ዘላለማዊ አይደለም።
ለዘላለም አይኖርም፣ ለዘላለም መግዛትም አይችልም። በመሆኑም የሁሉም ሰው ፍላጎት መግዛት ነው የሚል ትርጓሜ ትክክል አይደለም ብለው የሚሞግቱ ሌሎች ምሁራን አሉ። ከነዚህ መካከል ጀርሚ ቤንታም የሚጠቀስ ምሁር ነው። ጀርሚ ሰው ለመማር ገፊ ኃይሉ ፑሽ ፋክተሩ የሐሴት ጥማት ነው ይለዋል። የመግዛት ፍላጎት ሳይሆን ዊል ቱ ፕሌዠር ነው ይለዋል። ለደስታ የራስን ደስታ ለመሸመት ሰው መማር እንደሚፈልግ የሚገልጸው ጀርሚ የሰው ልጅ ደስታውን ለማግኘት የማይከፍለው ዋጋ የለም ይለዋል። ለመደሰት ይሰርቃል፣ ለመደሰት ይገላል፣ ለመደሰት ይቀማል። ደስታውን ለማግኘት ማንኛውንም ዋጋ ይከፍላል። ይህንንም የወንጀል ሕግ መሰረቱ ምን እንደሆነ ጎን ለጎን ለማሳየት ምሁራን ሲሞክሩ ወንጀለኛው ወንጀል በመስራት ከሚያገኘው ደስታ ይልቅ ቅጣቱን በማክበድ የቅጣቱን ሕመም የቅጣቱን ስቃይ ማክሰፍ ወንጀልን ለመቀነስ ፋይዳ እንዳለው ይገልጻሉ። ወንጀልን የምንቀንስበት የቅጣት ሕመሙ ጠንከር ያለ ካልሆነ ሰው ደስታውን ለመሸመት ሲል የማያደርገው ነገር እንደሌለ የጀርሚ ቤንታምን እሳቤ በመደገፍ ሐሳብ ይሰነዝራሉ። ሌሎች ምሁራን ደግሞ ይህን ይቃወማሉ ወይም የተለየ ሐሳብ ያራምዳሉ። ከነዚህ መካከል አንዱ ቻርልስ ዳርዊን ነው። ዳርዊን ዊል ቱ ሰርቫይቭ ነው ይለዋል። ሰው ሰርቫይቭ ለማድረግ ሲሻው እያባላ አሊያም እየበላ የራሱን ሰርቫይቫል ብቻ ለማረጋገጥ የሚጥር ነው ይለዋል። ለሰርቫይቫል ሲባል መብላት፣ ለሰርቫይቫል ሲባል ማባላት ግን እስከ መቼ? ሰው ኢተርናል ላይፍ እንደሌለው እያወቀ ለመብላት የሚያባላ ለመብላት የሚበላ ከሆነ በዘላቂነት ሰርቫይቫልን እውን ማድረግ ስለማይቻል ይህም ትክክል አይደለም ብሎ የሚሞግተው ቪክቶር የተሰኘው ምሁር ሰው ለመማር የሚገፋው ዋናው ኃይል ዘ ዊል ቱ ሚኒንግ ነው ይለዋል። ትርጉም ላለው ነገር ለመኖር ነው ሰው የሚማረው ብሎ ይተረጉመዋል። ይህ ትርጉም ያለው የመኖር ዘዬ ማለት መስጠት ነው፣ ማፍቀር ነው፣ መውደድ ነው፣ ማገልገል ነው። ሰዎች በመስጠት የሚያገኙትን ደስታ በመግዛት ሊያገኙት አይችሉም። አልቲሜት የደስታ ምንጭ ከራስ አልፎ ለወገን ማድረግ መቻል በመሆኑ የቪክቶር እሳቤ ለኛ ጠቃሚ ቢሆንም መልካምነትን፣ ደግነትን፣ ፍቅርን በምን መለካት ይቻላል? አንድ ሰው 1 ኪሎ ስኳር መግዛት ቢፈልግ ሌላ 1 ኪሎ ክብደት ያለው መዳብ፣ ብረት፣ ነሐስ ወይም ድንጋይ በአንዱ ጎን አስቀምጦ በሌላ ወገን ስኳሩን እያስቀመጠ 1 ኪሎ መሆኑ መለካት ይችላል። 1 ኪሎ ስኳር ለመለካት 1 ኪሎ የሚመዝን ክብደት ያለው ሌላ ነገር ከሌላው አቅጣጫ ያስፈልጋል። ወይም 1 ሊትር ውሃ ዘይት ለመለካት የፈለገ ሰው ያን መለካት የሚያስችል ዕቃ መያዝ ይኖርበታል። መልካምነትን፣ ፍቅርን፣ ደግነትን፣ መስጠትን በምን መለኪያ ልንለካው እንችላለን? መልካምነትንና ደግነትን የምትሰጡ ሰዎች በዛኛው ወገን የሰጣችሁት ልክ ካልተለካ ችግሩ እናንተ ጋር አይደለም፣ ሰውየው ጋር መለኪያው የለም ማለት ነው። መሰላቸት፣ ተስፋ መቁረጥ፣ ማኩረፍ ሳይሆን የመልካምነት ሚዛን የመልካምነት መመዘኛን መጎናጸፍ እንዲችል አበክራችሁ መስራት ይኖርባችኋል። መልካምነት ያላችሁ ሰዎች መልካምነት በሚዛን የማይለካ ስለሆነ ሁሌ በመስጠት ሁሌ በማፍቀር ሁሌ በመተግበር ብቻ እውን የሚሆን ብዙ ጊዜም ካለፋችሁ በኋላ የሚነገር መሆን አውቃችሁ ዛሬም ነገም መልካም መሆንን በተለይ ለዚች ድንቅ አገር መልካም መሆንን እንደ ክብር መውሰድ ይኖርባችኋል። ውድ ተመራቂዎች፣ ትላልቅ ዛፍ
መቁረጥ የሚችል መጥረቢያ ምንም ያህል የተሞረደ የተሳለ ቢሆን ምንም ያህል በአማረ መንገድ የተሰራ ቢሆን ከተናቀ አንድ ዱላ ከመዛቢያው ጋር መዋደድ ካልቻለ መጥረቢያውን ብቻ ይዞ ግንድ መቁረጥ አይቻልም። መጥረቢያው ብቻውን ዛፉን ቢመታ የሚሰበር ቁመቱ አጭር ውፍረቱም መካከለኛ የሆነ ዛቢያ ያስፈልገዋል። ዛቢያን ሳይንቅ ከዛቢያ የተዋደደ መጥረቢያ ትላልቅ ዛፍ መቁረጥ ይችላል። እናንተ የተማራችሁ ያወቃችሁ ራሳችሁን አሸንፋችሁ የተሰጣችሁን ፈተና ያለፋችሁ ድንቅ ምሩቃን ካልተማረው ሕዝብ ጋር ካልተዋደዳችሁ በስተቀር ፍላጎታችሁን ማሳካት አትችሉም። የእናንተ መጠረብ የእናንተ መዘጋጀት ብቻውን ምንም የሚመስለውን ዛቢያ መርጦ መዋደድ ይሻልና በየሄዳችሁበት ባይማርም ካስተማራችሁ ባይኖሮም ቆርሶ ከሰጣችሁ ማህበረሰብ ጋር ተዋዳችሁ ኢትዮጵያን ማላቅ ማስቀጠል የሁላችሁ የነገ ተልእኮ እንደሆነ በዚሁ አጋጣሚ ላሳስባችሁ ፈልጋለሁ። በቅርቡ 4 ቢሊዮን ትሪ በኢትዮጵያ በዚህ ክረምት ለመትከል ስራ ጀምረን ነበር። 4 ሚሊዮን ትሪ ለመትከል ስንወስን የተሳለው የተጠረበው መጥረቢያ ዛቢያው ከሌለ ብቻውን እንደማያሳካው ስለሚያቅ ይህንን ቅዱስ ሐሳብ ለመላው ሕዝብ በቀረበው ጥያቄ መሰረት እስከዛሬ ድረስ ከ2.5 ቢሊዮን በላይ ዛፍ ተክለናል። አንድ የአውሮፓ ሀያል ከሚባሉ የአውሮፓ ሀገራት መካከል አንዱ የውጭ ጉዳይ ከትናንትና ወዲያ ደውሎልኝ በእኔ ሀገር በሙሉ 4 ቢሊዮን ዛፍ የለም፣ አንተ በአንድ ክረምት 4 ቢሊዮን ዛፍ እተክላለሁ ብለህ ማሰብህ ትልቅ ነገር እንደምታስብ ያሳያልና ምን ላግዝህ ሲለኝ ፕሮግራሙን ለማስፈጸም አንዳንድ ነገር ያስፈልጋል ብየው 130 ሚሊዮን ዩሮ እርዳታ ሰጠን። ትልቅ ሐሳብ ትልቅ ሆኖ ትልልቆቹን ኮንቪንስ የሚያደርገው ሲተገበር ነው። 4 ቢሊዮን ብለናል። 4 ቢሊዮን ማድረግ የምንችል ህዝቦች መሆናችንን ትላልቅ ማሰብ ትላልቅ መከወን የምንችል መሆናችንን ለዓለም ስናሳይ ድህነትንም እንደዚሁ አሸንፈን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ መሆናችንን ዳግም እናረጋግጣለን። ውድ ተመራቂዎች ስንኖር ኢትዮጵያዊ ከሆን ኢትዮጵያችን ግሪን መሆን አለባት። ስንሞት ኢትዮጵያ ከሆን ቢያንስ መቃብራችን በጥላ ስር በዛፍ ስር መሆን አለበት። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ከሆን ቢያንስ ልጆቻችን ደህንነትን ዳግም የማያስተናግዱ የዩኒቨርሲቲ ፕሬዝዳንት ወጥቶ በጀት አንሶኛል የሚልበት ዘመን ማብቃት ይኖርበታል። ይህ እንዲሆን የተሳላችሁ የተጠረባችሁ የተዘጋጃችሁ ምሁራን ዛቢያውን ሳትዘነጉ ከዛቢያው ጋር ተዋዳችሁ ካልተማረው ካልተዘጋጀው ብዙዎች ከሚንቁት ግን ታሪክ ከሚሰራው የኢትዮጵያ ሕዝብ ጋር እጅና እጅ ሆነን ኢትዮጵያን ማስቀጠል ከማንም በላይ ከናንተ የሚጠበቅ ይሆናል። አዲስ አበባ ላይ በዚህ ክረምት 448 ትምህርት ቤቶች ለማደስ ስራ ተጀምሯል። ይህንን ስራ በመንግስት በጀት ቢሆን ኖሮ 5 ዓመት 10 ዓመት ይፈጅብን ነበር። ምክንያቱም የጨረታ ህግ ስላለ፣ ምክንያቱም የበጀት ስርዓቱ ውስንነት ስላለበት። ነገር ግን ብዙ ባለሀብቶች እና የበጎ ፈቃድ አገልጋይ ወጣቶች ተባብረው
448 ትምህርት ቤት ክረምቱን አድሰን ብላክቦርድ ቀይረን ወንበር ጠግነን አጥር ጠግነን ዛፍ ተክለን በንጽጽር ሻል ያለ ትምህርት ቤት ለልጆቻችን ለማዘጋጀት የምናደርገው ጥረት ሌሎች ትላልቅ ጉዳዮች ከተባበርን ማሳካት እንደምንችል ምስክር መሆን ይችላል። በዚህ ክረምት በመንግስት ትምህርት ቤት ለሚማሩ 600,000 ታዳጊዎች 7.2 ሚሊዮን ደብተር በዚሁ መንገድ እያዘጋጀንላቸው ሲሆን ተማሪዎች መስከረም ላይ ትምህርት ቤት ሲሄዱ ለእያንዳንዳቸው ደብተር ሰጥተን ለ600,000 ተማሪ ዩኒፎርም አሰፍተን ትምህርት ቤት አድሰን አምና ጥለው የሄዱትን አስውበን ብናስገባቸው ከ600,000 60,000 ቢሳካልን ከ60,000 6,000 ቢሳካልን ከ6,000 600 ቢሳካልን ከዚያም 60 ቢሳካልን ቢያንስ 6 ቢሳካልን 6ቱ ለኢትዮጵያ ብርሃን መሆን ይችላሉ። የዛሬው እያንዳንዱ ኢንቨስትመንት የጊዜ ጉዳይ እንጂ ራሱን አባስቶ ሀብት ላፈሰሱ ጉልበት ላፈሰሱ ሰዎች መልስ መሆኑ ስለማይቀር የምንሰራው እያንዳንዱ ስራ ሲሰናሰል ሄዶ ኢትዮጵያን ውብ ኢትዮጵያን ከለማኝነት የሚያወጣ መሆኑን መገንዘብና መትጋት ከሁላችን ይጠበቃል። ከዚህ በተጨማሪ በከተማ ውስጥ የሚገኙ ቅድም ፕሮፌሰር ጣሰው የገለጹትን ሆስፒታል ጨምሮ ከ10 በላይ የመንግስት ሆስፒታሎች በእድሳት ላይ ይገኛሉ። ብዙ ማህበረሰብ ለሕክምና ሄዶ የሚቸገርባቸውን የሕክምና ጣቢያዎች በማደስ ለአገልግሎት ዝግጁ ማድረግ በመንግስት ቢሆን አሁንም አድካሚና በአጭር ጊዜ የማይከወን ነው። ከዚህ በተጨማሪ ከ1000 በላይ አቅመ ደካማ እናቶችና አባቶች የሚኖሩበትን ቤት አድሰን ክረምቱን ዝናብ ይዘንብብኛል ብለው ሳይሳቀቁ ዝናብ ሳይሆን የልጆቻቸውን ጉልበትና ሀብት ደስታ የሚሰጥ መሆኑን አምነው ለእናንተም ተጨማሪ ምርቃት የሚመርቁ እናቶች ለማስደሰት የተጀመረው ስራ ከ450 ቤት በላይ እድሳት ተጀምሯል። 1000 በክረምት ይጠናቀቃል። ውድ ተመራቂዎች፣ አሁን ኢትዮጵያ ውስጥ ብዙ ችግር ይነገራል። ነጋ ጠባ መርዶ አለ። የሚያስፈራ ነገር አለ። ዛሬ የምትመረቁ 9637 ተማሪዎች ከኔ ጋር ከወሰናችሁ እና በልባችሁም አምናችሁ ካረጋገጣችሁ በእርግጠኝነት የምገልጽላችሁ ኢትዮጵያ አንድ ሆና ወደ ብርሃን የምትሻገርበት እንጂ ነገሯ ወደ ኋላ የሚመለስበት ነገር አይኖርም። ይህ ውሳኔ ከእያንዳንዳችን የሚጠበቅ ይሆናል። ኢትዮጵያን ማፍረስ፣ ኢትዮጵያን ማሳዘን፣ ኢትዮጵያን መዝረፍ ለኢትዮጵያውያን አዲስ አይደለም። ኢትዮጵያንም ቆፍራችሁ ብትጠይቋት ትነግራችኋለች። በዘመናት መካከል ብዙዎች ሞክረዋል፣ ሰዎች ገለዋል። ኢትዮጵያን ማፍረስ ግን አይቻልም። ኢትዮጵያውያን ለኢትዮጵያውያን ውድና መከታ እንድንሆን ዛሬ በዚህ ታላቅ ዩኒቨርሲቲ ተመረቃችሁ ተማሪዎች ቀላሉን ሳይሆን ትክክለኛውን መንገድ መምረጥ ስትችሉ፣ ትርጉም ለሚሰጡ ነገሮች መኖር ስትችሉ፣ ስትመራመሩ፣ ስትጠይቁ፣ የመኖር ትርጉም ሲገባችሁ የምላችሁን ኢትዮጵያ መፍጠር እንችላለን። በዚህ ዓመት የኢትዮጵያ ጂዲፒ ከኬንያ ይበልጣል። በ10 ቢሊዮን ገደማ የኢትዮጵያ ጂዲፒ ከኬንያ ይበልጣል። ነገር ግን የኬንያ በጀት የዓመት የመንግስት በጀት ከኢትዮጵያ መንግስት በጀት በእጥፍ ይበልጣል። እኛ 13 ቢሊዮን ዶላር ገደማ በጀት ስንይዝ ኬንያ 27 ቢሊዮን ገደማ በጀት ይዘዋል። ከጂዲፒያቸው 1/3 ገደማውን ወይም የሚበልጠውን የመንግስት ወጪ አድርገው ይዘውታል። ሁላችሁም እንደምትገነዘቡት ኢትዮጵያውያን በዓለም ላይ በሚሊዮን የሚቆጠር ዲያስፖራ ጉልበቱን፣ ጊዜውን አልፎ አልፎም ምላሱን የሚጠቀም ዲያስፖራ በብዛት አላት። በተንደላቀቀ ሁኔታ የሚኖሩ ዲያስፖራዎች
ብዙ ላይሆኑ ይችላሉ። ብዙዎቹ ለፍተው ጥረው ራሳቸውንና ቤተሰቦቻቸውን የሚያግዙ መሆናቸው ይታወቃል። ይሁን እንጂ በዓመት እያንዳንዱ ዲያስፖራ 5000 በ6 ወር 2500 በ3 ወር 700 ብር ሂሳቡን ለእናንተ ትቼ ማዋጣትና የጋራ ኩባንያ መፍጠር ቢችል 5000 ዶላር አንድ ሰው ካወጣ 1 ሚሊዮኑ 5 ቢሊዮን 2 ሚሊዮኑ 10 ቢሊዮን ዶላር ማውጣት ይችላሉ በዓመት ማለት ነው። ስጦታ አይደለም፣ ኢንቨስትመንት ነው። በየዓመቱ 10 ቢሊዮን ዶላር ዲያስፖራ ወደኛ ጂዲፒ ኢንጀክት ካደረገ በየዓመቱ ምን ያክል እድገት እንደምናመጣና ባጠረ ጊዜ ከአፍሪካ ትላልቅ ኢኮኖሚ ካላቸው ሀገራት ተርታ እንደምንመደብ ሂሳቡን ኢኮኖሚስቶች ከኔ በተሻለ ማስላት ይችላሉ። ለኢትዮጵያ ሳንሰጥ ጉልበታችንን፣ ዕውቀታችንን፣ ጊዜያችንን ሳንሰጥ የምንመኛትን ኢትዮጵያ መፍጠር አንችልም። ምን ፈልጋትን ኢትዮጵያ ለመፍጠር የወሰነ በየትኛውም ስፍራ ያለ ዜጋ ካለ ገንዘቡን ዱባይ ከሚያስቀምጥ፣ ገንዘቡን ለንደን ከሚያስቀምጥ፣ ገንዘቡን ቻይና ከሚያስቀምጥ፣ እነሱ የኛን ተቀማጭ ገንዘብ መልሰው ኢንቨስት ከሚያደርጉ ኢትዮጵያውያን በተባበረ መንገድ በህጋዊና ስርዓት ባለው መንገድ ኢንቨስት ብናደርግ ባጠረ ጊዜ ኢኮኖሚያችንን ማሻሻልና ተመርቀው ስራ የሚያጡ ልጆቻችንን ስራ ለማስያዝ ሰፊ እድል ይሰጠናል። ነገር ግን የዛሬ 75 ዓመት ገደማ የአዲስ አበባ ዩኒቨርሲቲ በንጉሠ ነገሥቱ ቤት ስራ ሲጀምር የኢትዮጵያ አርሶ አደሮች በሁለት በሬ እና በሞፈር ያርሱ ነበር። ዛሬ ከ75 ዓመት በኋላ አባትና እናቱን ከሞፈርና ቀንበር መገላገል ያልቻለ ትውልድ ቢማር ባይማር ምን ትርጉም አለው? ሌላ 75 ዓመት እንዳንቆይ ንስር ሆኖ የተፈጠረ አሞራ ጅግራ ሆኖ መሞት ስለሌለበት የተማረ ኢትዮጵያዊ እንዲሁ በከንቱ መጥቶ በከንቱ ዲግሪ ቆጥሮ መመለስ ስለሌለበት በተባበረ ክንድ አርሶ አደሩ ከመድከም ከቀንበር ከበሬ ተላቆ በዘመነ መንገድ አርሶ በልቶ የሚያበላ እንዲሆንና ለማኝነት ከኢትዮጵያ እንዲወገድ በተባበረ ክንድና በዩኒቨርሳል ቫልዩ በጋራ እንድንሰራ በታላቅ ትህትና ጥሪዬን ላቀርብላችሁ እፈልጋለሁ። ከናንተ የሚፈለገው ነገር ወጥቶ ሰርቶ ገቢ ማግኘት ብቻ ሳይሆን በዩኒቨርሲቲ ቆይታችሁ የተማራችሁትን ዩኒቨርሳል ቫልዩስ የማህበረሰቡ ቫልዩ ማድረግ ነው። ዩኒቨርሳል ስቴት በዩኒቨርሲቲ ውስጥ በስፋት መኖር ያለበት መሆኑ ይታመናል። 8 ሜይን ዩኒቨርሳል ቫልዩስ ወይም እሴቶች አሉ። አንደኛው ክብር ነው። የሁሉንም አበርክቶ የሁሉንም ዕውቀት የሁሉንም ችሎታ ማክበርና በጸጋ መቀበል አንድ ዩኒቨርሳል ቫልዩ ተብሎ በዩኒቨርሲቲ ውስጥ ከሚታወቅ ነገር ነው። ሁሉንም ማክበር ማለት ከመሳደብ መቆጠብ ማለት ነው። ሁሉንም ማክበር ማለት ሌላው ወገን ጋር ቫልዩ እንዳለ ማመን ማለት ነው። ይሄን ማስተማር ከናንተ ይጠበቃል። ሁለተኛው ልህቀት ነው። በምንሰራው ስራ በጥናት በምርምር በመድከም የተሻለ ነገር ማምጣት መቻል ነው። ይህንም ከናንተ አሳልፋችሁ ማህበረሰቡን ማስተማር ይጠበቅባችኋል። ሶስተኛው እሴት ትህትና ነው። ትሁት ስብዕና መላበስ ነው። ሰው ትሁት ሆኖ ደካሞችን ማክበርና ማገልገል ቢችል ማዘንና ማፍቀር ቢችል ትርፍ እንጂ ኪሳራ የለውም። ሚዛኑም ተመልሶ ራሱ በጎነት ስለሆነ በጎነትን በኪሎ በጎነትን በሜትር በጎነትን በሊትር ሳንለካ ሁሌም በመስጠትና ትሁት በመሆን ማህበረሰባችንን መቅረጽና ማስተማር ከናንተ ይጠበቃል። አራተኛው ዩኒቨርሳል ቫልዩ ሰርቪስ ነው፣ አገልግሎት። ዛሬ ከ9000 ምሩቃን ተማሪዎችና ቤተሰቦቻቸው ቢያንስ 100,000 ችግኝ እንጠብቃለን። ቤት ስትገቡ በእናንተ ግቢ ውስጥ በእናንተ ሰፈር ወይም በእናንተ ትምህርት ቤት ውስጥ
5 5 10 10 ችግኝ ብትተክሉ ትልቅ የማገልገል ልምምድ ስለሆነ ዛሬ መጀመራችሁ ለነገውም ፈርቀዳጅ ስለሚሆን እንደ አንድ ማስተማሪያ መንገድ ሀገርና ሕዝብን በማገልገል ለትውልድ ራሳችሁን በመስጠት እንደ ማሳያ ተጠቀሙበት። አምስተኛው እንግዳ መቀበል ነው። በርካታ ቱሪስቶች፣ ኢንቨስተሮች እየጋበዝን ነው። ኢንቨስተርና ቱሪስት መቀበሉ ቆይቶ ኦሮሞዎች ሳይቸገሩ በባህር ዳር፣ አማራዎች ሳይቸገሩ በመቀሌ፣ ትግራዮች ሳይቸገሩ በቦረና በጉጂ፣ ሲዳማዎች ሳይቸገሩ በሶዶ፣ ጉራጌዎች ሳይቸገሩ በወራቤ የሚንቀሳቀሱባትን ኢትዮጵያ እንፍጠር። ኢትዮጵያ ለ100 ሚሊዮን ኢትዮጵያውያን በቂ ናት። ኢትዮጵያ 100 ሚሊዮን ኢትዮጵያዊ ከተባበረና ከተደመረ አንቀባራ መኖር ትችላለች። ግሪድ ንፉግነት ኖሮ አንተ የኔ አይደለህም የሚል ሐሳብ ግን ኢትዮጵያን ትንሽ ስለሚያደርግና ኢትዮጵያ ካነሰች የዛሬ ኢትዮጵያውያን የነገ ኢትዮጵያ ስለምታንሱ ለራሳችሁ ክብር ብላችሁ የኢትዮጵያን ክብር ለመጠበቅ ሁላችሁም መትጋት ይኖርባችኋል። ስድስተኛው ጽናት ነው። በዚህ መከራ፣ በዚህ ችግር፣ በዚህ ክፉ ጊዜ ጽናት ያስፈልጋል። ምሩቃን ተማሪዎች እናንተ እድለኞች ናችሁ። ከብዙ ሚሊዮን መመረቅ ችላችኋል። ሳይመረቁ ሳይማሩ ያለፉ ብዙ አሉ። ለኢትዮጵያ በጽናት መታገልና የነገን ኢትዮጵያ ብርሃን ለማምጣት መስዋዕት መሆንም ቢሆን ክቡር መሆኑን አውቃችሁ በጽናት ለኢትዮጵያ ልማትና ለኢትዮጵያ ብልጽግና እንድትሰሩ በከፍተኛ ትህትና ልጠይቃችሁ እፈልጋለሁ። ሰባተኛው ህብር ነው። በዚህ ዩኒቨርሲቲ ዛሬ 2000 ምናምን ሴቶች ባይመረቁ፣ አካል ጉዳተኞች ባይመረቁ፣ ወንዶች እድሜያቸው ከ25 እስከ 30 ያለ ብቻ ቢሆን ምን ያክል ጎደሎ እንደሚሆን አስቡት። የሴቶች አካል ጉዳተኞች የ80ውን ብሔር ብሔረሰቦች ተቀላቅሎ መመረቅ ከዚያም አልፎ ከጎረቤት ሀገራት ሀገራችንን እናንተን አምነውና ወደው ከናንተ ጋር ተምረው የተመረቁ ሰዎች መኖራቸውን ማየት እጅግ በጣም የሚያኮራና አስደሳች መሆኑን አውቃችሁ ለህብረትና ለመሰባሰብ ልባችሁን ክፍት አድርጉ። ዶክተር ኃይሌ ፊዳ በፈረንሳይ በነበረው ቆይታ ከፕሬዝዳንት አልፋ ኮንዴ ጋር ክላስሜት ነበሩ። በጋራ ይማሩ ነበር። ፕሬዝዳንት አልፋ ኮንዴ ኢትዮጵያ ሲመጣ የመጀመሪያ ጥያቄው ዶክተሩን እነ ንግስትንና የባሏን ቤተሰቦች የት እንዳሉ ማወቅና መጠየቅ፣ እነዛን እንቁ ሰዎች አፍሪካ አጣች ብሎ ያስባል። ዛሬ ከእናንተ ጋር የተማሩ ነገ ቻይና፣ አሜሪካ፣ አውሮፓ ስትሄዱ የሚማሩ ሰዎች መድረሻቸው አይታወቅም። የእናንተም እንዲሁ። ከእናንተ ውስጥ ሳይንቲስቶች አሉ። ከእናንተ ውስጥ የሀገር መሪዎች አሉ። ከእናንተ ውስጥ ችግር የሚፈቱ ትላልቅ ጭንቅላቶች አሉ። ሌላውን ሰው ስታገኙት እናንተ ሳይንቲስት ከሆናችሁ እሱ የሀገር መሪ እንደሆነ እያሰባችሁ አክብራችሁ ተቀበሉት። የመጨረሻውና ስምንተኛው ትምህርት ለህይወት ነው። ትምህርት መነሻ እንጂ መድረሻ የለውም። ትምህርት አያበቃም። ሁሌ ተማሪ መሆን፣ ሁሌ ለመማር መዘጋጀት፣ ከተፈጥሮ መማር እንዳለብን ማሰብ ከሁላችን ይጠበቃል። ዛሬ ከየቤታችሁ ስትመጡ ያሽከረከራችሁበት መንገድ የሆነ አርሶ አደር መሬቱን ለቆ የሆነ አርኪቴክት ዲዛይን አድርጎት የሆነ ሲቪል ኢንጂነር አስፋልቱን ገንብቶት የሆነ ኢኖቬተር መኪናውን ሰርቶ ሜካኒካል አላልኩም ዲጂታል የሆነ ስለመጣ በብዙ ሰዎች መሰረትና ጥረት ላይ እየነዳችሁ እንደመጣችሁ አስባችሁ እናንተም ለትውልድ አዲስ መሰረት ለመጣል መነሳት መዘጋጀት ይኖርባችኋል።
ብቻውን ያለቀ ነገር የለም። በአንደኛው መሰረት ላይ ሌላ መሰረት ይጣል ትውልድ በቅብብሎሽ የሚቀጥልበት ሀገር እንድትሆን አዲስ መሰረት አዲስ ማንነት ለመገንባት ከልብ እንድትነሱ ያንም ማድረግ እንድትችሉ ምኞቴን ልገልጽላችሁ ፈልጋለሁ። ውድ ተመራቂዎች፣ በአንድ መርከብ የተሳፈሩ ሰዎች በተለያየ ክፍል ቢቀመጡም ያቺ መርከብ በአንድ አቅጣጫ መቅዘፏንና መጓዟን ማረጋገጥ አለባቸው። ግማሹ ከላይ፣ ግማሹ ከታች፣ ግማሹ ከፊት፣ ግማሹ ከኋላ ተቀመጠ በተለያየ አቅጣጫ ቢቀዝፉ መርከቧ መድረስ የሚገባት ቦታ አትደርስም። እያንዳንዳችን የጋራ ታሪክ መፍጠር ካልቻል ምሁራን ተመካክራችሁ ተወያይታችሁ የማያስፈልገን ትታችሁ የሚጠቅመንን የጋራ ታሪክ መጻፍ ትችላላችሁ። ምሁራን ተመካክራችሁ የሚጠቅመንን የጋራ ቪዥን ማስቀመጥ ትችላላችሁ። ኢትዮጵያውያን የኢትዮጵያ ዴስቲኔሽን ፕሮስፔሪቲ መሆኑን ብልጽግና መሆኑን አምነን በአንድ አቅጣጫ መቅዘፍ ካልቻል ያኮረፈ ሁሉ ወደ ቀበሌ ካለ ኢትዮጵያ ትንሽ ትሆናለች። ይህ እንዳይሆን መብራቱ ጨለማውን ገፎ መንገድ ማሳየት ሲገባው ራሱ ብርሃኑ በጨለማ ተውጦ ብርሃን ማሳየት ከተሳነው ጉዞ ይደናቀፋል። የተማረው ያወቀው ለኢትዮጵያ መንገድ ማሳየት የሚገባው ተምሬያለሁ አውቄያለሁ ብሎ መንገድ የሚያጠፋና የሚያደናብር እንዳይሆን ማስተዋል፣ መመካከር፣ መወያየት፣ መደማመጥና ለሁሉም ሕዝቦቻችን የሚበጀውን መንገድ መፍጠር ከናንተ የሚጠበቅ ይሆናል። በመጨረሻም የዛሬ ምሩቃን ውለታ አለባችሁ። የመጀመሪያው ውለታ ሳይማሩ ጠግበው ሳይበሉ መቀነታቸውን ፈተው ያስተማሩ ወላጅ ቤተሰቦች ናቸው። ወላጆቻችሁ ከናንተ የሚፈልጉት የመጀመሪያው ነገር የናንተን ስኬት ማየት ነው። ከስኬታችሁ በኋላ እንደ ኢትዮጵያ ባህል እነሱን መጦር እንዳስተማሯችሁ የመጨረሻ ጊዜያቸውን በደስታ እንዲያሳልፉ ማድረግ ከናንተ ይጠበቃል። ወላጆቹን የዘነጋ ሀገሩን ማስታወስ አይችልም። ሁለተኛው ውለታችሁ የመምህራኖቻችሁ ነው። መምህራኖቻችሁ በትውልድ ስፍራችሁ በኤሌመንተሪ እና በሃይ ስኩል ያስተማሯችሁ ሰዎች እናንተ ዛሬ ያላችሁን የምታገኙትን ዲግሪ ወይም ከዛ በላይ ያላገኙ ብዙ አሉ። እነሱ ቀልጠው እናንተን አሻግሯቸዋል። ዛሬ በዩኒቨርሲቲ የተማሩ ሰዎችም እናንተ ከምትደርሱበት ለመድረስ ብዙ ይቸገራሉ። የነሱ እያለቀ የእናንተ እየጀመረ ስለሆነ ባለፋችሁበት መንገድ ሁሉ ወደ ኋላ መለስ ብላችሁ ረግጣችሁ ያለፋችሁበትን ድልድይ ማስታወስና ማመስገን ያስፈልጋል። ለምሳሌ ክረምት የገጠር ልጆች በእናንተ ትውልድ ስፍራ ያሉትን ኤሌመንተሪ ስኩል ተማሪዎች አስተባብራችሁ ብታስተምሩ፣ ችግኝ ብትተክሉ፣ የጥገና ጉዳይ ብትሳተፉ ለመምህራኖቻችሁ ውለታ እንደዋላችሁ ይቆጠራል። ሶስተኛው የቀደምቶቻችሁ ውለታ ነው። ቅድም እንዳነሳሁት የኛ አንሲስተርስ መሰረት እየጣሉ ያቆዩትን ሀገር ማስቀጠልና ለትውልድ ማስረከብ ከናንተ ይጠበቃል። በማንኛውም ጉዳይ ተከራከሩ፣ በማንኛውም ጉዳይ ተወያዩ፣ በማንኛውም ጉዳይ ተመካከሩ። ነገር ግን ኢትዮጵያንን በሚመለከት ጉዳይ ለአፍታም ቢሆን ለድርድር አታቅርቡ። በመጨረሻም የሀገር ውለታ አለባችሁ። እናንተን ለማስተማር ቅድም ፕሮፌሰር እንዳለው ሳይሆን ኢትዮጵያ ካስቀመጠችው በጀት ትልቁን ያኖረችው ለትምህርት ነው። ይህን ሁሉ ሀብት የምታፈሰው ተምረው ድህነትን፣ ችግርን፣ ረሃብን፣ እርዛትን፣ አለመደማመጥን፣ አለመሰልጠንን አስቀርተው ስልጡን ኢትዮጵያን ይፈጥሩልኛል የሚል እምነት ስላላት ስለሆነ እስካሁን ላስተማረች ኢንቨስት ላደረገች ሀገር በመስራት
ብድራቷን እንድትከፍሉ በዚሁ አጋጣሚ በትህትና ልጠይቃችሁ እፈልጋለሁ። ሀገር በፈተና ወቅት፣ በመከራ ጊዜ፣ በችግር ጊዜ ስቃዩን የሚያበዛ ችግሯን የሚያገዝ የማያውቁ ሰዎች ጩኸት ሳይሆን የሚያውቁ ሰዎች ዝምታ ነው። የምናውቅ ሰዎች ዝም ካል፣ የምናውቅ ሰዎች አይተን እንዳላየን ከሆን ዮፍታሔ ንጉሴ እንዳሉት ሀገሬ ተባብራ ካረገጠች እርካብ ነገራችን ሁሉ የእምቧይ ካብ የእምቧይ ካብ ብለዋል። አመሰግናለሁ። Thank you very much, Your Excellency Dr. Abiy, for this inspiration and energy. Addis Ababa University